Abirata, Ulfinga Zedata, Omani the Botta, Maringa Lerida, Ulfinga Zisima, Idinga Lerida, Omani the Botta, Maringa Lerida, Ulfinga Zisima, Idinga Lerida, Abila Gergada, Nawakosha Dauda, Alata Abirata, Ulfinga Zedata. Jata kutung kaming kelele shimo dari glau baba ide chwalale አድማጮች አስቡበት ይህን የከመለስ ወደ ሊፒስ የለም Dauda, Malata Abirata, Ulfinga Zedata, Omani the Botta, Maringa Lerida, Ulfinga Zisima, Idinga Lerida, Omani the Botta, Maringa Lerida, Ulfinga Zisima, Idinga Lerida, Abila Gergada, Nawakosha Dauda, Malata Abirata, Ulfinga Zedata. Kutung kaming kelele shimo dari glau baba ide chwalale ለአድማጮቻችን ምን እንደምታስገኝ ላይ ጋይንት ደጋ Abila Gergada, Nawakosha Dauda, Malata Abirata, Ulfinga Zedata, Abila Gergada, Nawakosha Dauda, Malata Abirata, Ulfinga Zedata. ተመልሰናል። ክብራትና ክብራን አድማጮቻችን እንግዲህ መርሃ ግብራችን በጣም ተወዳጅ በሆነ
አቀንቀኝ ሙዚቃ ጀምረናል። በነገራችን ላይ ይህ ሙዚቃ ድሮ ምናልባት የዛሬ ላይ እድሜያቸው ገፋ ያለም ምንድነው የጎልማስነታቸው የኛም የልጅነታችን ትውስታ ነውና በጣም ደስ የሚል ክሊፕ ነበረው። በጣም የሆነ አድቬንቸረስ የሆነ ክሊፕ አይነት ነገር ነውና በጣም ደስ የሚል ነው። ለዛም ነው ዛሬ ወደ ኩናማ ወደ ሰሜኑ የሀገራችን ክፍል በሙዚቃ ሄደን ተመለስን። ክቡራትና ክቡራን አድማጮቻችን እንግዲህ መርሃ ግብራችን ጀምረዋል። መርሃ ግብሩን በመምራት እኔ ዘሪሁን አለማየሁ እንዲሁም ደግሞ ሮዛ አሸብር ከቴክኒሻናችን ዮሐንስ ዘሪሁን ጋር ለሚኖረን የአንድ ሰዓት ቆንጆ ቆይታ ቴክኒኩን እንደዚህ ኩልል ባለ ድምጽ ደግሞ እየተቆጣጠረልንም ስለሚቆይ እያመሰገንን እንገኛለን። አድማጮቻችን እንግዲህ ዛሬ ቀደም ብለንም እንዳልነው አብዛኛውን ጊዜያችን ከአድማጮቻችን ጋር በቀጥታ የምንገናኝበት ነው ብለናል። ስለዚህ ዛሬ እየደወላችሁ ሀሳብ ቢኖራችሁ እንደዚሁም ደግሞ ልትነግሩን የምትፈልጉት ቢኖር እኛም ደግሞ እንዳልነው ጥያቄ እናነሳለን ስላልን እየደወላችሁ እንድትሳተፉ ደግሞ ስልክ ቁጥሮቻችንን ለማስታወስ እንወዳለን። በ011 668 4622 ወይንም ደግሞ በ011 666 3582 ላይ ደውሉልን። አንድም ለምንጠይቀው ጥያቄ ለመመለስ፣ ሁለትም ደግሞ ያላችሁን ሀሳብ ልታጋሩን፣ ባህላችሁን ልትነግሩን፣ መዳረሻችሁን ልታሳዩን ማለት ነው። ስለዚህ አሁን ወደ ጥያቄያችን እንሄድ። ዘይድ እየተዘጋጁ ያለውን ጊዜ እስከምንወጣ ድረስ እንዲደውሉ ጥያቄያችንን እንስጥና ወደ መረጃችን እንሄዳለን። እንግዲህ ዛሬ ልንጠይቅ እየወደድ ነው ቀደም ብለንም እንዳል ነው ወደ ፓርኮች እንጓዛለን ብለናል። ያን ያክል ከበድ አናደርገውም እውነት ለመናገር ቀለል እናርገውና ያው ቀይ ቀበሮ በኢትዮጵያ ብቻ የሚገኝ ብርቅዬ የሆነ የዱር እንስሳት ነው። ስለዚህ ይህንን ካልን ዘንዳ ደግሞ እነኚህ የዱር እንስሳቶች ቀይ ቀበሮች የሚገኙት በሀገራችን በየትኛው የብሔራዊ ፓርክ ነው ወይንም ደግሞ ፓርኮች ነው? ፍንጭንስት እንዴ ሰጣህ እኮ እኔ ፓርክ ነው ብዬ ነው ያለፍኩት። ፓርኮች ብለሃል እንግዲህ። ስለዚህ ያው ፓርኮች ብለናል እንግዲህ። እነዚህ ፓርኮች ደግሞ ከሌሎች ፓርኮች ይለያሉ። በቃ ይሄ ፍንጭ ነው። ያው ኢትዮጵያ ውስጥ ያሉ ብሔራዊ ፓርኮች እንግዲህ ሁሉም ሁሌ እንደምንለው በጣም ውብ ቢታዩ ማይጠገቡ ናቸው። የሚያመሳስላቸው እነዚህ ሁለት ፓርኮች የሚያመሳስላቸው ብዙ ነገሮች አሉ። 1 2 3 በተለይ በቃ ለምን አትነግረንም? ሽልማቱን ለመውሰድ ጠጋ እያልኩ ነው። እንደዛ ይመስላል። ስለዚህ ለአድማጮቻችን ጥያቄውን እንድገም፣ ስልክ ቁጥራችንን እናስታውስ። ስለዚህ ስልክ ቁጥራችንን ስናስታውስ 011 668 4622 ላይ ወይንም ደግሞ 011 666 3582 ላይ ደውሉልን። እንግዲህ በኢትዮጵያ ብቻ የሚገኙት እነኚህ ቀይ ቀበሮች በየትኛው በሀገራችን ብሔራዊ ፓርክ ይገኛሉ? መልካም። ጥያቄዎቹን የሚመለሱት አድማጮቻችን ግን ወዴት እንደሚሄዱ ያውቃሉ? ይህንን ያው በጥያቄ መልክ ስለማናስቀምጠው ሽልማትም ስለሌለው ብንነግራቸው። ቴክኒሻናችን እንግዲህ አድማጮች እየመጡ ነው። አድማጮችን በማገናኘት ሌጲስ ኢኮ ቪሌጅ ወደ ሌጲስ ነው የምንሄደው። በነገራችን ላይ አድማጮች አስቡበት። ይህንን ጥያቄ መመለስ ወደ ሌጲስ ለምናደርገው ግስጋሴ ወይም ደግሞ ጉዞ መዝናኛ ካርድ ማግኛ ነውና የይለፍ ቃላችሁን ያዙ መሰለኝ። ቴክኒሻናችን አድማጭ አለ እያለ ነው። ሄሎ ጤና ይስጥልን። ሰላም ነው? ሰላም ነን። ማን እንበል? ከየት ነው? እጅ ከምን? መሰረት ከላይ ጋይንት ደቡብ ጎንደር። እዛ ድረስ በመደመጣችን በመደወሎት እጅግ በጣም እናመሰግናለን። እንዴት ነው ላይ ጋይንት ጎንደር እንሰማለን? በጣም ይሰማል። እጅግ አድርገን እናመሰግናለን። በጣም ደስ ብሎናል። በዚሁ አጋጣሚ ከየሩቅ አገር እንግዳችን ናቸው። ትንሽ ከመልሱ በፊት አንዳንድ ነገር እንጠይቃለን። ስለ ላይ ጋይንት ምን ይሉናል? ላይ ጋይንትና ታች ጋይንት ይባላል እና እስኪ የሆነ ነገር ይበሉን። ቀበሮን በውስጥ መስመር ነው
ችግር የለም ወደ ቀበሮም እንመጣለን እንደውኛ ስለ ላይ ጋይንት ወደ ጎንደር ከሄድን አይቀር ታሪክ ባህል መልክዓ ምድር አንዳንድ ነገር እንዲነግሩን ነበረ ብዙዎች የሚጎበኛሉ እነ ጉና ተራራ ዳሳኝ ጉና ተራራ ውሃ ምናምን የታሸገ እንትን በጣም ኃይለኛ ጉና ተራራ በጣም ትልቅ በታሪክም ይሰማል ይነገራል ሌላስ እስኪ ምን ይነግሩናል ሌላ ደግሞ ሐይቆች አሉ ስማቸውን ማወቅ እንችላለን ይቻላል መልካም ሀያውን ይባላል ወደ ክምር ድንጋይ ስተን ወደ ጋሳንት ደግሞ ጎለጀ ወንዝ ይባላል እንደዛ በቃ በጣም ጋሳኝ ተራራዎቹ በጣም ምርጥ አሉ በጣም አሪፍ እስኪ ላይ ጋይንትና ታች ጋይንት ደግሞ ሲባል እንሰማለን ለአድማጮች ምናልባት እኛ ልናውቀው እንችላለን ለአድማጮቻችን ምንድነው ታች ጋይንት ላይ ጋይንት ቅርብ ነው ግን ታች ጋይንት በጣም ሙቀት ነው በረሃ ነው ላይ ጋይንት ደጋ ነው ከፍታ ቦታ ላይ ስለሆነ ይሆን ቆላና ደጋ መሆኑ ነው የሚለየው እንጂ ደገኛና ቆለኛ እንደዛ እንደምንለው ማለት ነው እንደው የሚነግሩን ምን አይነት ባህል አለ ያው ጎንደርን በደፈናው እናውቀዋለን ምናልባት ላይ ጋይንትና ታች ጋይንት ላይ የሚነግሩን የተወሰነ ባህል የተለየ ነገር ካለ ምን እዚህ ብትመጡ የተለየ ነገር ይሄንን ታያላችሁ ብትሉን ያው የተለየ ታች ጋይንት ላይ ስትሄድ ያው በቃ ድምጽ አይገኝም ያው ሞቃታ ነው ድምጽ የታወቀ ነው ወደ ደጋ ከወጣ ግን የተለየ አዝርት ሙሉ ሁሉም ነገር ታገኛለህ ሁሉም ነገር አለ ሁሉም ነገር ይገኛል መልካም እስኪ ወደ ቀበሮ እንመለስ እንኳን ቅርብ ሆነ ወደ ሲመና ኮኮብ ወደ ጎንደር ትገኛለች ቀይ ቀበሮ ናት በጣም ነው እንትን የምትል በጎች በጣም ነው የምትበላ ሲጀመር አድና ፈልጋ ማለት ነው መልካም ደግሞ የምትመጣ እኮ ዳመና እንዲክረምት ከሆነ ጉሙን ሽፍን ብላ ነው የምትመጣ ሲጀመር አባራ ደግሞ ተሎ ብላ ጨጓራቸው ነው ዝርግፍ የምታደርግላቸው እንዳታመልጣት ማለት ነው መልካም የት ትገኛለች ስለዚህ የት ትገኛለች አሉን እቺ ቀይ ቀበሮ የት ትገኛለች መገኛዋ ሰሜን ጎንደር ትገኛለች ሰሜን ጎንደር እሺ ሁለት ነው እንድትጠቅሱልን የጠየቅነው ሁለተኛውስ የት ይገኛል ሁለተኛው ፓርክስ አንዱ ሰሜን ጎንደር ወይም ሰሜን ብሔራዊ ፓርክ ብለናል አንዱም እዛው ጉና ተራራ እዛው ትገኛለች ጉና ተራራ መልካም እጅግ አድርገን እናመሰግናለን ስለደወሉ እንግዲህ መልሱን በቀጣይ ሳምንት በሚኖረን ፕሮግራም እናሳውቃለን መሰረት ከላይ ጋይንት ስለደወሉልን እጅግ አድርገን እናመሰግናለን አንዱ ሙዚቃ ጎንደረኛ ሙዚቃ እሺ እስኪ ባንተ ምርጫ ይሁን ያስታለ ፈተና አሞራው የሚለው እሺ እንጋብዛለን መልካም እሺ እናመሰግናለን እንግዲህ አድማጮቻችን ደስ ይላል አይደል ድባቡ አንዳንድ ጊዜ እነኚህ የተለያዩ አካባቢዎችን ማንሳት ማወደሱ የተለያዩ ነገሮችን መስማቱ አንድ ጥሩ ነገር ነው መጀመሪያ ከመሄድ በፊት ስለዛ ነገር ማወቅ ሌላ አድማጭ አለን እንግዲህ ዛሬ ያው ቃል እንደገባ ነው መሰረት ቆይታ ያድማጮች ነው ጊዜው ያድማጮች ነው ሄሎ አድማጫችን ቀጥ ብሎ ደግሞ ካላወቁ መጠየቅ ነው አውቀናል ከላይ ጋይንት ወደ ኮዬ ፈጪ ቱሉ ዲምዶ እንዴት ነው እዛም ከጀርባ ኤረር ተራራ አለ መጀመሪያ ማወቅ መታወቅ ቀጥሎ መጠየቅ እያልኩኝ ማር ብያለሁ ለማንኛውም መልካም እኛ እንግዲህ ያው እስቲ ከጋይንት እንግዳ መቀበል ከሩቅ ወደዚህ ቅርብ ተመለሱልን ነው ጀምረውና መልካም እንግዲህ ኢትዮጵያ ጸጋዋ ብዙ አይደለ እንደሚሆን ብሎ የሩቁን ብቻ ሳይሆን ሰሞኑን ከዛሬ ጀምሮ እንደ ምስራቅ አፍሪካ ደግሞ ፌስቲቫል ባህልና ፌስቲቫል እያዘጋጀን ነው እዚህ አዲሱ ኤግዚቢሽን ኢንተርናሽናል ኮንፈረንስ የሚካሄድበት ደምቃለች የምሲ አካባቢ አዲስ አበባ ውስጥ እሑድ የሚሄድ ነውና ይሄ እንግዲህ ትልቁ የቱሪዝም ፕሮሞሽን ከዚህ አይደል ደግሞ ራዳሽንም ጋይንትንም እዚህ ባለፈው የንበት ወንጪንም ያ ነገር
አሁንም ሌጲሲን ለመጎብኘት እየተሯሯጥን ነው ብለናል። እንግዲህ ሌጲሲን ብለናል። እግዚአብሔር ከፈቀደ ግድ ነው። አይ ችግር የለውም። ሁሉም እኮ የራሳችን ነውና ሲፈቅድ ሁሉንም በምናብም እናውቃቸውን መቼም ጎብኚ ሳታውቅም አይጨርስም የኢትዮጵያ ጠቅላይ። ልክ ነው። ሲቀጥል ደግሞ በዚህ ጣቢያ ላይ ትልቁ ደስ የሚለው ብዙ ጣቢያዎች ብዙ ፕሮግራሞች በምናብ አቀራረጻችሁ ልክ የት ቦታ ባለፈው የነበረው እንግዳውን ታስታውሳለህ። እንዴት እድሜውን ሁሉ ሰጥቶ ከደን ጋር እንደገና እንዳይነት ታወቁ ፈልፍላችሁ ጎግል አድርጋችሁ የምታመጡት ልንማርበት ኢትዮጵያን ጸጋዋን ልናበዛበት ሰላም ከሆነ ደግሞ ሁሉ ነገር ይሆናልና ለማንኛውም ከቀበሯ መለስ ብለን በጎቿን ትበላለች ሲል ጸጋ ነው ትጎበኛለች በጓን እውነት ነው ጸጋ ናትና ቀበሯም ሁሉንም ዋሊያውም ኒያላውም ብዙዎቹ ጸጋዎች እኛ ብቻ ኤፒደሚክ የሚባሉ አይደለም። ኤፒደሚክ የእኛ ብቻ ይሆኑ በዓለም ላይ ትልቅ ጸጋዎች ናቸው። እነዚህን እንጠብቃው። በነገራችን ላይ አሁንም ወደ መጨረሻ አካባቢ እንደ ማጠቃለያ እንመጣበታለን ብለን ነበር። አንደኛው የእኛም ፕሮግራም ዓላማ ግንዛቤ ማስጨበጥ ነው። በተለይ የዱር እንስሳቶችን መንከባከብ፣ ጥበቃ ማድረግ እንዲሁም ደግሞ የተፈጥሮን ታሪካዊ ቦታዎችን ቅርሶቻችንን ዋናው ምንድን ነው የፕሮግራማችን መሰረት የተመሰረተው እዚህ ላይ ነው እና ዛሬ እኛ የደረስንባቸው ቅርስ፣ ባህል፣ ታሪክ፣ ተፈጥሮ እንዲሁም የዱር ብዝሃ ሕይወትንም ጨምሮ ነገ እንዲሻገር አድሬስ ማድረግ ነው እና 10 አለቃ ስላነሱት እጅግ አድርጌ አመሰግናለሁ። ክብረት ይስጥልን። ከእናንተ ጋር እኔም አመሰግናለሁ። መልካም ቆይታ፣ መልካም ምሽት ለእናንተም አመሰግናለሁ። መልካም እንግዲህ መርሃ ግብራችን እንደቀጠለ ነው። 10 አለቃ የሁልጊዜ አድማጫችን ያው እኔም ሁሌ እንደምለው ደግሞ ዘርፈ ብዙ እውቀት ያላቸው ካንዱ ከያዙት መረጃ ወይም ደግሞ ፎልደር ነው የምንለው አይደለም፣ በጣም ከብዙ ፎልደሮቻቸው እየመዘዙ የተለያዩ አይነት መረጃዎችን የሚያደርሱ ናቸው 10 አለቃ። በእውነቱ ከልብ እናመሰግናለን። እንደው ዜድ አንተም እንዳልከው ስለ ሀገራችን ስለ ኢትዮጵያ ባህልም ተፈጥሮም ጉዞም ብዙ ነገርም ካነሰን ሁላችንም በምንለው ደረጃ እንደ ሁላችንም እንኳን እንደዚህ በተወሰነ በሚዲያ ላይ በተለያዩ ግለሰቦች ተሰርቶ ቀርቶ ሁላችንም ብናወራው እማያልቅ ሀብት አውርተን 10 አለቃ አንስተውታል። አዎ እና አንዳንድ ጊዜ ስታስበው አሁን እስኪ በአቅማችን አንቺም ሀገርሽን ዞረሻል እኔም ዞሬያለሁ ታውቃለህ ስባል ድንግጥ እላለሁ። አውቃለሁ ለማለት ባወቅኳት ቁጥር ማላቃት ሀገር ኢትዮጵያ እየደረስክ ብዙ እንደሚቀር የምትረዳው ልክ የሆነ ሀገር ላይ የሆነ ቦታ ላይ ደርሰህ የሆነ ባህል ስታይ በቀጣይ እመጣለሁ እላለሁ። ይሄማ በዚህ ይሄ በቂ ጊዜ አይደለም እና በጣም ዲፕ ኢንቨስቲጌት ማድረግ አለብኝ። በቀጣይ እመጣለሁ ያላልኩበት ቦታ የለም፣ ያልሄድኩበትም ቦታ የለም። ግን ቀጣይ መምጣት ሌላ ቀጣይ አሳይመንት ሰጥቶኝ ነው የምመለሰው እና እጅግ ደስ የሚል ነውና አድማጮቻችን በ0116684622 እንዲሁም በ0116663582 ነው እንግዲህ ጥያቄውን ደግሞ በማስታወስ እንግዲህ ጥያቄያችን ቀደም ብለን እንዳነሳ ነው በኢትዮጵያ ብቻ የሚገኙ ብርቅዬ ቀይ ቀበሮች በየትኞቹ የሀገራችን የብሔራዊ ፓርኮች ውስጥ ይገኛሉ የሚሉትን ጥያቄ ነው። ያው ቀስ ብዬ የምልላቸው አድማጮቻችን እንዳልፈጥን ነው። ስለዚህ ስልካችንንም በዝግታ ለማስታወስ ያክል በ011-668-4622 ወይንም ደግሞ በ011-666-3582 ላይ ደውሉልን። በእርግጥ ያው እኛ እንደነዚህ አይነት ጥያቄዎች ስናነሳ ከጥያቄው ጎን ለጎን የሚደውልልን ሰው በጣም የተያያዙ የተለያዩ መረጃዎች፣ የተለያዩ ባህሎች፣ የተለያዩ ቦታዎችን ስለሚያስጎበኙን ይህንንም በማሰብ ሁላችንም እንዴት ነው ብዙ አናውቅም አይደለም። አወቅን ብንልም አሉ አንጋፋ የምንላቸው ባሳለፍነውም ሳምንት ጋሽ ይልማን እንግዲህ እንደጋበዝ ነው እሳቸው እንኳን ሲያወሩን ብዙ እንደሚቀራቸው እያሉን ነው የሚያወሩትና በጣም ጥልቅ ነው። ቴክኒሻናችን ምናልባት መስመር ላይ አድማጭ ካለ የምንቀበል ይሆናል። ሄሎ ጤና ይስጥልን። አልገባም መስመር እና ስለ ሀገራችን፣ ስለ ተፈጥሯችን፣ ስለ ባህላችን
ስለ ወጎቻችን ሁሌ እንደምንለው የተለያዩ የሰርግ ስነ ስርዓቶቻችን እርቅ የምናካሄድባቸው ሰውን ከሰው የምናግባብ ይሄ ዘዬ የምንለው ራሱ የተለያዩ ዘዴዎች የተለያዩ ነገሮች በቃ አንዳንዴ ምን አይነት አንዳንዴ እኮ አይምሮ ነው ይሄ በቃ ክሬቲቭ የምንለው ነገር የሀገራችን ስፋት በአንድ ነገር ላሳይሽ ለምሳሌ በክልል ደረጃ ኦሮሚያ ክልል አለ አይደል ኦሮሚያ ክልል አርሲ ላይ ስትጂ ሌላ አይነት የባህል እንትን ቱባ ባህል ታያለሽ ወደ ቦረና ስትጂ ቦረና እንኳን ከዞን ወይም ደግሞ ምናልባት ምስራቅና ምዕራብ ደቡብና ሰሜን ብለን ብንከፋፍለው ራሱ በጣም ምቅ በጣም ብለሽ አውረተሽለት ማጨረሽው ተናግረሽለት ማጨረሽው ወደ ጅማ ስትጂ ወደ ደጋና ቆለኛ አሁን ፊ ጊዜ እንዳናኗር ስርዓቱ ወደ አማራ ክልል ወደ ትግራይ ክልል በእንሄድ እንደዚሁ ለምሳሌ ሸዋ እንላለን ወሎ እንላለን ጎጃም ጎንደር በራሱ ስንት አይነት ነገር አለ ትግራይም እንደዛው ምዕራብ ምስራቅ ደጋ ቆላ እና እያንዳንዳቸው ነገሮች እጅግ በጣም እምቅ የሆኑ ነገሮች አሏቸው እጅግ በጣም ሰፊ ባህል ቱባ ተዝቆ ማያልቅ ነገር አለና አድማጮቻችን እስኪ ደውሉልን ወደ ኮንሶ ሄድ መለስ እንበል ወይስ ሙዚቃ በሙዚቃ ደግሞ እነሱም ጥያቄያቸውን ያሰላስሉ እኛም ደግሞ ትንሽ ሙዚቃ ጋብዘናቸው ተመልሰን እንመጣና ደግሞ ወደ ኮንሶ እንሄድና ስለ ኮንሶ አንዳንድ ነገሮችን እናወራለን አድማጮቻችን እንግዲህ ደውሉ ተሳተፉ እንላለን ስለዚህ ሙዚቃውን አድምጠን እንመለሳለን አሁንም ከአውደ ሀገር የራዲዮ ፕሮግራም ጋር መልካም ቆይታ እንግዲህ ዛሬ ልንጠይቅ ኮራ ሱባዬን በላ ጨፈራ ሱባንሶ አኑ ሱባንሶ ካራን ሱባንሶ አኑ ሱባን ሁሌ ተመልሰናል ክቡራትና ክቡራን አድማጮቻችን እንግዲህ ቀደም ብለን እንዳስተዋወቅናችሁ እስኪ አድማጮቻችንም እየደወሉ መሀል ላይ ከአድማጮቻችን ጋር እየተገናኘን እግረ መንገዳችን ደግሞ እስኪ ኮንሶን ቃኘት እናደርጋት እንግዲህ ሮዚ ከዚህ በፊት ስለ ኮንሶ ብዙ ነገር ብለናል አሁን ደግሞ እስኪ ኮንሶን የተወሰነ ተዝቆ ማያልቅ ባህል ትውፊት ታሪክ አለንና ዛሬ ወደ ኮንሶ እናቅና አድማጮቻችን ጋር ቆይታ እያደረግን ማለት ነው አድማጭ አለ እንግዲህ አድማጫችን አስተናግደን ወደ ኮንሶ እንሄዳለን ሄሎ አድማጫችን ሄሎ አድማጫችን እንደምን ቆየሽ ማንን በል ከየት ነሽ ሀና ከሀገረ ማርያም ሌላ ሀና እንኳን ደህና መጣሽልን ኦኬ ሌላ ሀና ከደብረ ዘይት አለች አዎ አዲስ ሀና ተቀላቅላለች ሀና እንኳን ደህና መጣሽ ካላስቸገርንሽ ትንሽ ድምጽሽን ከፍ ብታደርጊልን እንድንሰማማ ከፍ አደርጋለሁ ችግር የለም ሀገረ ማርያም እሺ እስኪ የተወሰነ ጊዜ እንሰጥሻለን ስለ ቡልጋ ስለ ሀገረ ማርያም የምትይኝ ነገር ካለ የተወሰነ ነገር በይና ወደ ጥያቄያችን እንሄዳለን በቅድሚያ ግን ወደ ፕሮግራማችን አላመሰግናለን እጅግ አድርገን እናመሰግናለን በጣም ቆንጆ ፕሮግራም ነው እናመሰግናለን ቡልጋ ሲነሳ በጣም ብዙ ነገር ማንሳት ይቻላል ለምናገር ማለት ነው እንደሚታወቀው ቡልጋ በኦርቶዶክስ ሃይማኖት ዘንድ ታላቅ ገዳማት የማለት ሰምራ ገዳም አለ በሱ ይታወቃል ሁለተኛ ደግሞ በመጀመሪያ ጊዜ የአማራ ፊደል ገበታን የቀረጻ ተስፋ ቀጥል ደግሞ ያው የተለያዩ ሰብሎች በጤፍ በተለያዩ ሰብሎች በሚታወቃል በእነዚህ ከብዙ በጥቂት ይታወቃል በጣም አሪፍ እጅግ አድርገን እናመሰግናለን ትልልቅ ነገሮች ናቸው ያነሳችሁና በተለይ የቅዳሜና እሁድ መንፈሳዊ ጉዞዎችን አስተውለሻል ሮዚ እጅግ በጣም ትልልቅ ገዳማቶች ምናልባት በተለይ የማዕከላዊ ኢትዮጵያ ውስጥ የሴንትራል ኢትዮጵያ አዲስ አበባንም ጨምሮ ያሉ መንፈሳዊ ተጓዦች በብዛት የሚሄዱበት ቦታ ነው ሌላ ደግሞ ተስፋ ገብረስላሴ ዘብሔረ ቡልጋን አንስታለች እና ትልቅ ነገሮችን ነው ያነሳሽውና እንግዲህ የተወሰኑ ሽርፍራፊ ነጥቦች ከዚህ ከወዲሁ አጠራቅመሻል ወደ ነጥብ ተይዞልሻል
እንመጣለን። እስኪ ጥያቄውን እንሞክር። ታሪክ፣ ባህል፣ ቀይ ቀበሮ ቤት ይገኛል። በሰሜን ተራሮች ብሔራዊ ፓርክ ይገኛል። አንድ ሁለት ነው ጥቀሱ ያልነው። መልካም። እኔ እንዲያውም ሌላ ነገር ገምቼ ነበር ከቡልጋ ስትለኝ። በእርግጥ የጠቀስነው ብሔራዊ ፓርክ ነው። የተወሰነ ሽርፍራፊ ነጥብ እንዳልኩሽ እዛኛው ላይ ይዘንልሻል። ይሄኛው አንድ ነጥብ አለሽ። እንግዲህ እናሳውቃለን። ስለደወልሽልን እጅግ አድርገን እናመሰግናለን ሀና። መልካም። ክቡራትና ክቡራን አድማጮቻችን እንግዲህ ሀና ከቡልጋ ነበረ የደወለችልን። ጥሩ ቆይታ እያደረግን ነው። ወደ ደግሞ ሲባል እንሰማለን። ለአድማጮች ምናልባት እኛ ሊጋቀው እንችላለን። ለአድማጮቻችን ምንድን ነው ታች ጋይንት ላይ ጋይንት አድማጭን ያሳተፈ መልካም ላይ ጋይንት በ9 ጎሳ